ውዶቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ዛሬ ይዤላችሁ የቀረብኩት የብርቱካን ኬክ ነው። ይኸው 3 እንቁላል አዘጋጅቻለሁ። 3 እንቁላሉን በእንደዚህ አይነት ሁኔታ እየጨመርኩት ነው። ይኸው 3 እንቁላል አለኝ። የብርቱካን ኬክ ነው የምሰራው። ይኸው ስኳር 1/4ኛ ሳይሞላም የውሃ ብርጭቆ ማለት ነው። ይኸው ስኳሬንም አድርጌያለሁ እና አንድ ላይ እመታዋለሁ በደንብ አርጌ ማለት ነው። ስኳሩንና እንቁላሉን በደንብ አርጌ እመታለሁ። የእጅ መድረብም ይቻላል ማሽን ከሌላችሁ ማለት ነው። እኔ ግን ያው ይሄ ትንሿን ማሽን በሱ ምትት እያረኩት ነው። እንቁላሉ ሲመታ ከስኳሩ ጋር እንደ አረፋ ኩርፍርፍ ይላል። እንደዛ ነው መሆን ያለበት። በደንብ ሲመታ እንቁላሉም እየበዛ ይሄዳል ማለት ነው። እና ይኸው የምጠቀመው 3 እንቁላል ነው። 1/4ኛ ስኳር ነው የምጠቀመው። ይኸው በደንብ አርጌ እንደምታዩት በደንብ አርጌ እመታዋለሁ። ይኸው በደንብ አርጌ እናንተ ደግሞ በእጅ መድረብ መምታት ትችላላችሁ። በደንብ አርጋችሁ ማሽንም ካለ በማሽንም በተገኘው ይቻላል ማለት ነው። እና በጣም አሪፍ ነው ውዶቼ፣ ትወዱታላችሁ። በጣም ጣፋጭና ቀለል ያለ ቤት ውስጥ የሚዘጋጅ ኬክ ነው። በጣም ደስ የሚል ጣዕም ያለው ጣፋጭ ኬክ ነው እና ውዶቼ ይሄን ይመስላል። እንደምታዩት ይኸው በደንብ እየመታሁት ነው። በደንብ አርጌ በደንብ ተደርጎ ሲመታ ኩርፍርፍ ይላል። ይኸው እንደምታዩት ከዚያው ቫኒላ አመጣለሁ። ቫኒላ ያው እንትኑን የእንቁላሉን እንትን ትንሽ እንትን እንዲለው ማለት ነው። ይኸው ይሄ ቫኒላ ነው። በትንሹ በስኳር ማንኪያ ሩብ ማለት ነው እጨምርበታለሁ። እሱንም አንድ ላይ እንደዚሁ እመታዋለሁ በደንብ አርጌ። ቫኒላ ያው ጥቅሙ ለእንቁላል ነው። እንቁላሉን ሽታውን እንዲገድለው ማለት ነው። እና እሱን ጨምሬ ደግሞ ይኸው አብሬ እመታዋለሁ በደንብ አርጌ። ያው እንደምታዩት በደንብ አርጌ እየመታሁት ነው። ይኸው በእንደዚህ አይነት ሁኔታ እናንተ በእጅም የእጅ መድረብም ካለ በእጅ መድረብም ይቻላል ውዶቼ። እና በጣም አሪፍ ነው። በጣም ትወዱታላችሁ። ቆንጆ ጣፋጭ ቀለል ባለ ሁኔታ የሚዘጋጅ ነው። ይሄ እንደምታዩት የብርቱካን የፋቅኩት ነው። ልጣጩን የፋቅኩት ነው። ፍቄው ብርቱካኑን አጥቤ በእንደዚህ አይነት ፍቄ ተጠቅሜያለሁ እና ጣዕም ይሰጠዋል። በጣም ቆንጆ ነው። እና እንደገና ደግሞ ዘይትም አለኝ። ዘይትም ደግሞ እንደዚሁ ግማሽ ብርጭቆ አደርጋለሁ። የምግብ ዘይት ማለት ነው። እሱን እጨምራለሁ ይኸው እንደምታዩት። ከዚያው አንድ ላይ እንደገና በደንብ አርጌ እመታዋለሁ። ምጥጥ አረገዋለሁ አንድ ላይ እንደዚህ በእንደዚህ አይነት ሁኔታ። ያው እንደምታዩት የብርቱካኑ ልጣጭ በጣም ነው ጣፋጭ ነው። ጣዕሙም በጣም ደስ ይላል። እሱም በደንብ ነው የማደርገው እንደምታዩት። እና በእንደዚህ አይነት ሁኔታ ይኸው እየመታሁት ነው በደንብ አርጌ አዋህጄው። ይኸው በእንደዚህ አይነት ሁኔታ ምጥጥ አደርገዋለሁ። ሁሉም አንድ ላይ ድብልቅልቅ እንዲል ማለት ነው። የብርቱካኑም ልጣጭ አንድ ላይ ጣዕም እንዲሰጠው እንዲደባለቅ በደንብ አርጌ መትቼዋለሁ ውዶቼ። ይኸው በእንደዚህ አይነት ሁኔታ መትቼዋለሁ እንደምታዩት። ይኸው እንግዲህ ይኸው በእንደዚህ አይነት ተመቷል ውዶቼ። እና እናንተም ቤት ውስጥ ሞክሩት። ቀለል ባለ ሁኔታ የሚሰራ ኬክ ነው። ቀላል ነው፣ አያደክምም ውዶቼ። ጣፋጭ ነው በዛ ላይ በጣም ደስ ይላል። እና ብርቱካን ደግሞ የጨመቅኩት አለ። 1 ኩባያ ሙሉ የውሃ ኩባያ 1 ሙሉ ጨምራለሁ ማለት ነው። ይኸው ኩባያው ሙሉን የብርቱካን ጭማቂ አድርጌ ከዚያው እሱንም ይኸው እንደዚሁ እንደምታዩት ድብልቅ አረገዋለሁ። ብርቱካኑንም ይኸው በእንደዚህ አይነት ሁኔታ አደባልቃለሁ ውዶቼ። ከዚያው አሁን ደግሞ የምጨምረው ያው ዱቄት አለኝ። ዱቄት 2 ብርጭቆ ነው የምጨምረው። ነፍቼ ያዘጋጀሁት አለ። ይኸው እንደምታዩት 1 ብርጭቆ አሁን ጨምሬያለሁ። ከዚያው ቤኪንግ ፓውደር አለኝ። ቤኪንግ ፓውደር ደግሞ የስኳር ማንኪያ ሙሉ 1 እጠቀማለሁ። ይኸው ቤኪንግ ፓውደር ነው ይሄ። 1 ሙሉውን እጠቀማለሁ። ይኸው እንደምታዩት ከዚያው አንድ ላይ ደግሞ አደባልቃቸዋለሁ። ድብልቅ አረገዋለሁ። 2 ኩባያ ነው ዱቄት የምጨምረው። መጀመሪያ አንደኛውን በእንደዚህ አይነት ሁኔታ
አደባልቄው በእንዲህ አይነት ሁኔታ ይኸው እንደምታዩት በደንብ እያደባለቅኩት ነው ውዶቼ። ይኸው በጣም ቆንጆ ነው። ይኸው እንደምታዩት በደንብ አድርጌ አደባልቀዋለሁ እንደዚህ። ይኸው እንደምታዩት በደንብ አድርጌ አደባልቄያለሁ። አሁን ደግሞ አንድ ብርጭቆዬን የቀረኝን እንደገና ዱቄቱን አምጥቼ እጨምራለሁ። ይኸው መድረብ በዚህኛው ማሽን የሌለው በዚህኛው መድረብ መምታት ይችላል በደንብ አድርጎ። ይሄም ማሽን ይሄም የእጅ መድረብ በደንብ ነው የሚመታው፣ በደንብ ነው የሚያደባልቀው። እሱም ቆንጆ ነው። 2 ኩባያ ዱቄት ነው የምጨምረው ብያችኋለሁ። ይኸው አንደኛው መጨረሻ ላይ ጨምሬያለሁ። ከዚያው በደንብ እንደዚህ ደግሞ አደባልቀዋለሁ በደንብ አርጌ በእንዲህ ሁኔታ ድብልቅ አረገዋለሁ ማለት ነው ውዶቼ። ያው በእንደዚህ አይነት ሁኔታ አደባልቄዋለሁ። ያው እንደምታዩት በጣም ምርጥ ጣፋጭና ቀለል ባለ ሁኔታ የሚሰራ ኬክ ነው። ሞክሩት፣ እናንተም ትወዱታላችሁ ቤተሰቦቼ። ይኸው ይሄን ይመስላል። በደንብ አድርጌ አደባልቃለሁ እንደምታዩት። ይኸው በእንዲህ አይነት ሁኔታ ይኸው በእንዲህ አይነት ሁኔታ ይሄ እንዲህ እስኪሆን ድረስ በደንብ አደባልቀዋለሁ፣ ዱቄቱ ጥፍት እስኪል ድረስ ማለት ነው። እና በእንዲህ አይነት ሁኔታ ይሄ የእጅ መድረብን በጣም ቆንጆ ነው። በእንዲህ አይነት ሁኔታ ይኸው አደበላልቄ ምን ጨርሻለሁ እና የኬኬን መጋገሪያ አምጥቻለሁ። እና ዘይት እንዳይዝባችሁ ትንሽ ዘይት ቀባት አድርጉትና በእንዲህ አይነት ሁኔታ ግልብጥ ታረጉታላችሁ። ይኸው እንደምታዩት እኔም ይኸው አድርጌያለሁ። ይኸው በእንደዚህ አይነት ሁኔታ ፍሬሜን ከፍቻለሁ። 140 ላይ ነው፣ እኔ 140 ዲግሪ ላይ ነው የማረገው። ይኸው በእንደዚህ አይነት ሁኔታ ይኸው ጭምር አድርጌዋለሁ የኬኬ መገልበጫ ላይ። ይኸው እንደምታዩት ይሄን ይመስላል። ሞክሩት ውዶቼ፣ ትወዱታላችሁ። እና ትንሽ እንደዚህ እኔ በእጄ እንዲህ ወደ ታች መታ መታ አደርገዋለሁ። በጣም ቆንጆ ነው፣ የምትወዱት ነው፣ ጣፋጭ ነው፣ ቀለል ባለ ሁኔታ የሚሰራ ነው ውዶቼ። እና ውዶቼ ቤተሰብ ሁኑ፣ ተደባለቁ፣ አበረታቱኝ ውዶቼ። ይሄን ይመስላል። ይኸው በፍረም ተጋግሮ ወጥቶ ደግሞ ይሄን ይመስላል ውዶቼ። አያችሁት እንዴት እንደሚያምር? በጣም ጣፋጭና ቀለል ባለ ሁኔታ የሚሰራ ነው። ትወዱታላችሁ። በጣም ቆንጅዬ ነው። ይኸው እንደምታዩት ይሄን ይመስላል። እና ውዶቼ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ውዶቼ። ይሄን ይመስላል። ይኸው ቆርሼው ደግሞ እንዴት እንደሚጥም በጣም ቆንጆ ጣፋጭ ኬክ ነው። ሞክሩት፣ እናንተም ትወዱታላችሁ ውዶቼ። ይሄን ይመስላል።